አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለሁ አልሐምዱሊላህ። እናንተ እንዴት ናችሁ? ከኔ ጋር ያለሁ አልሐምዱሊላህ ረብል ዓለሚን። ውድ ቤተሰቦች ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። እንዲሁም የደወል ምልክቷን አዳዲስ ቪዲዮ ሸር ባረክ ሰዓት እንዲደርሳችሁ ሁላችሁም ሰብስክራይብ አድርጉ። ሰውዳችሁ ላይ ሰባ ሰብስክራይብ ብቻ ነው ያለኝ። ለምንድን ነው ላይክ እና ሰብስክራይብ ማታረጉኝ? እኔስ የስደቷ እህታችሁ አይደለሁ እንዴ? መልካምነት ለራስ ነው። ስለዚህ ሁላችሁም እየገባችሁ ላይክ ሰብስክራይብ አድርጉኝ እና ለእናንተ የሚጠቅም ነገር ነው እኔ ሸር ማድረግላችሁ ማለት ነው። ቪዲዮ ሸር እንዳረግ በየጊዜው ቪዲዮ ሸር እንዳረግ እናንተ ስታበረታቱኝ፣ ኮሜንት ላይ በኮሜንት ስታበረታቱኝ፣ ላይክ ሰብስክራይብ እያደረጋችሁ ስታበረታቱኝ ጥሩ ጥሩ ነገር ይዤላችሁ እመጣለሁ ማለት ነው ኢንሻአላህ። ሁላችሁም እየገባችሁ ላይክ ሰብስክራይብ አድርጉኝ። ቪዲዮዬ ብታዩትም ግን ሰብስክራይብ ሰባ ብቻ ነው ያለኝ ማለት ነው። እና ውድ ቤተሰቦች ዛሬ ይዤላችሁ የመጣሁት ይሄንን ይመስላል። ይሄ እንግዲህ ሁላችሁንም ነው የሚያመለክተው፣ ወንድንም ሴትንም ማለት ነው። ለሴት ብቻ ሳይሆን ወንዶችም ወንድሞችም እህቶችም ሁላችሁም ይሄንን እንድትጠቀሙት እፈልጋለሁ ማለት ነው። እንግዲህ ውድ ቤተሰቦች ይሄ የምታዩት በአረብ ሀገር ሙር ነው የሚባለው ማለት ነው። ሙር የት ነው የምናገኘው ካላቸው ደግሞ ሴደርያ አለ። እንደገና ደግሞ አጣር ቦታ ማለት ነው። አጣር ቦታ አለ። ቡና የተለያዩ እንትኖች ቅመማ ቅመሞች የሚሸጥበት ቦታ አለላችሁ ማለት ነው። እና ሁላችሁም ገዝታችሁ ተጠቀሙት። ይሄ ለምንድን ነው የሚጣመው ካላችሁ ይሄ አሁን እኔ የማሳያችሁ ነጩ ህፃን ነው፣ ነጩ ማለት ነው። ይሄው ተመልከቱ። አሁን የዘፈዘፍኩት በጥቁር ክዳን ያለው አሁን አንድ አዲስ የዘፈዘፍኩት ነው። 3-4 ቀን ሲያደርግን ልክ እንደዚህ ነው የሚመስለው ማለት ነው። ወተት መስሏል። አሁን ላይ ያለው አያችሁት ዲፍረስ ያለ ነው። በኋላ ላይ 3-4 ቀን ሲያደርግ ደግሞ ይሄንን ይመስላል ማለት ነው። ወተት ነው የሚመስለው ወላሂ። አሁን ሰው ላየው ወተት ነው እንጂ የሚለው ሙር ነው አይሉም። ይሄ ነው አይሉም መቼም። ስለዚህ እንደዚህ ነው የሚመስለው ማለት ነው ውዶቼ። እና ውድ ቤተሰቦቼ ቡኒ የሚመስለውም አለ። ቡኒ የሚመስለውን ይሄንንም ሆነ ሙር ነው፣ በጥቅሉ ሁሉም ሙር ነው ማለት ነው። እና ለኢንፌክሽን ላለባችሁም በጣም 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 ምርጥ ነው ማለት ነው። በጣም ቆንጆ ነው ወላሂ ለዓዚም ብዬ ነው የምነግራችሁ። እኔ ብዙ ጊዜ ሐኪም ቤት ተመላልሼ በቃ ኢንፌክሽን በሽታ አለብሽ ነው የሚለኝ፣ ኢንፌክሽን በሽታ አለብሽ ነው የሚለኝ ሁል ጊዜ ማለት ነው። እና አሁን ላይ አልሐምዱሊላህ ረብል ዓለሚን አሁን በቅርብ ጊዜ ሄጄ ኢንፌክሽን ነፃ ነሽ ተባልኩኝ ማለት ነው። እንደዛ ስባል ደግሞ ለእህት ለወንድሞቼ ባካፈላቸው ምን ችግር አለ? መልካምነት ለራስ ነው ብዬ ወደ እናንተ ሸር ላደርግ መጣሁኝ ማለት ነው። እና ውድ ቤተሰቦች ይሄንን በሙቅ ውሃ ትዘፈዝፉታላችሁ ማለት ነው። ሙር ማንኛውንም ሙር ማለት ነው። ብቻ ሙር ይሁን፣ ቀይም ሆነ ጥቁርም ሆነ ሙር ይሁን ብቻ። እኔ ስጠቀመው የነበረው ሙሩን ከቁርንፍድ ጋር ቁርንፍድ 1-4 ሐባ አረግና ይሄን ደግሞ በትንሿ ማለት ነው፣ በትንሿ 1-3 ፍሬ 4 ፍሬ አርጌ ዘፍዝፌ አድርና ጧት በራአት አንጀቴ ሁል ጊዜ ነበር የምጠቀመው ማለት ነው። አንዳንድ ብርጭቆ እጠቀመዋለሁኝ። እንደዛ እያረኩኝ ሁል ጊዜ ሳላቋርጥ ስጠቀመው አሁን አልሐምዱሊላህ ኢንፌክሽን ነፃ ነሽ አሉኝ። አልሐምዱሊላህ ረብል ዓለሚን። ስለዚህ ሁላችሁም ተጠቀሙት እላችኋለሁኝ። ይሄ ሙር በሀገራችን በኢትዮጵያ አድሩስ ነው የሚባለው ማለት ነው። ነጩ ህፃን አድሩስ ነው የሚባለው። እሳት ላይ ስናደርገው ቅልጥ ይላል እየተንጨረጨረ ማለት ነው። ይሄ ነው ማለት ነው። በሀገራችን ኢትዮጵያም ያላችሁ መጠቀም ትችላላችሁ። እና በተጨማሪ ደግሞ የሚጣመው ለፊት ማለት ነው። እንደዚህ አድርጌ ያኔ ለሆዲ ለምጠቀመው ማታ ዘፍዝፌ ወይንም ለ1 ሰዓት ለ2 ሰዓት በሙቅ ውሃ ዘፍዘፍ አድርገን ታስቀመጥነው ለምንጠጣው ይሆነናል ማለት ነው። ግን በራአት አንጀት አሪፍ ነው፣ በራአት አንጀት ማለት ነው። ማታ ዘፍዝፋችሁ ጠዋት ተጠቀሙት ለማህፀን ኢንፌክሽን ማለት ነው። ለማንኛውም ኢንፌክሽን ላለባችሁ ሰዎች ተጠቀሙት ጧት ማለት ነው።
ለፊታችሁ ደግሞ ልክ እንደዚህ ነጭ ሲሆን እስኪሆንላችሁ ድረስ ማለት ነው። ልክ እንደዚህ ነጭ ሲሆንላችሁ ምን ታረጉ መሰላችሁ? እኔ እንደምጠቀመው ልንገራችሁ። ከዚህ ቀንስና ንጹህ እቃ ላይ እቀንስና ፍሬዘር አረጋለሁኝ። ተልጅ ሲሆንልኝ ማታ ማታ በተኛው ሰዓት ፊቴን መሳጅ አረጋዋለሁ። ተልጅ ባረኩት ውሃ ማለት ነው። ጧት ጧት እንደዚሁ ደግሞ ስነሳ በዚሁ በሙሩ ውሃ ተልጅ ባረኩት ፊቴን መሳጅ አረጋዋለሁ ማለት ነው። ከዛ በተጨማሪ ደግሞ ፊታችን ላይ ያሉትን ነገሮች እንዲያነሳልን ከፈለግን ደግሞ እሳት ላይ ድስትም ሆነ ንጹህ ብረት ድስትም ሆነ እንጥድና ይሄንን የሙሩ ውሃ እናረገዋለን። አንድ ሲኒ የሚሆን ወይንም 2 ሲኒ እንደሚበቃችሁ ማለት ነው። እንደዛ አርጋችሁ እሳት ላይ እሳቱን ቅንስ እናረግና እሳት ላይ እናረገዋለን። ያንን ንጹህ ብረት ድስት ማለት ነው። ከዛ ይሄንን ሙር 1 ሲኒም ሆነ 2 ሲኒም ሆነ እናረግበታለን። የሙሩ ውሃ ማለት ነው። የሙሩ ውሃ እሳት ላይ ካረግን በኋላ ንሻ በቀሎ ዴቆት ማለት ነው። በቀሎ ዴቆት በቀሎ ስቅል ያለበት ካርቶን አለ ማለት ነው። የመዲያም ቅመመችም ታውቂዋለሽ። አሁን ይዤው አልመጣሁም ክላሴ ስለሆነ ነው እንጂ የምቀርጸው አሳያችኋለሁ። ሌላ ጊዜ አሳይን ካላችሁ ማለት ነው። እና ያንን አርጋችሁ ከንሻው 1 ምልዓጋ አርጉበት ማለት ነው። ምልዓጋዋን ትንሿን በትንሿ ምልዓጋ 1 ሲኒ ላይ በትንሿ ምልዓጋ ንሻ ዴቆት አርጉበት። ከዛ በዛ አዋህዱት። ወፈር ይልላችኋል ማለት ነው። ያንን ከበረደ በኋላ ፊታችሁን ልቅልቅ ስታረጉት ፊታችሁን ጋር ይያያዛል ማለት ነው። ያ ሲደርቅ ድረስ ተደረቀ በኋላ ላጥ እያለ ነው እንትን የሚሄደው ማለት ነው። ተደረቀ በኋላ ንሽፍት አለ በኋላ ላጥ እያለ ይሄዳል ማለት ነው። ያም አሪፍ ነው። ግን እኔ የጠቀመኝ በጣም የጠቀመኝ ተልጅ እያረኩኝ መሳጅ የማረግበት ማለት ነው። አንደኛ ስናለቅስ ፊታችን ይሄ አይናችን ላይ የሚያብጠውን ነገር ያስወግድልናል ተልጁ ማለት ነው። እና ለዚህ ይጠቅማል። ሁላችሁም ተጠቀማችሁ። ያወራሁት ካልገባችሁ ኮሜንት ላይ አሳውቁኝ፣ መልሼ ቪዲዮ እሰራላችኋለሁኝ። ውድ ቤተሰቦች ይሄንን ይመስላል። ሁላችሁም ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። ይሄን ተጠቀሙት። በረሃ ላይ ያላችሁ ወንድሞቼ፣ በብርድ በሙቀት የምትቃጠሉ ወንድሞቼ ተጠቀሙት። ለፊታችሁም ተጠቀሙት። እንደገና ለሆድ ኢማምም ተጠቀሙት ማለት ነው። ለማንኛውም ሆድ ኢማም ይሄ በጣም ቆንጆ አሪፍ ነው። ቁርንፍድም ወይ ሞልቷል። ይሄም ደግሞ ሙር በሏቸው። ሙር እንፈልጋለን ካላችሁ ይሄንን ታሳያችኋቸው ቶሎ ብለው ነው የሚያመጡላችሁ ማለት ነው፣ ወንዶቹ ማለት ነው። እኛ የመዳም ቅመሞች ዶላብ ሲንከራተት ስለምናገኘው ሞልቷል ማለት ነው። እኔ ግን በብሬ ገዝቼ ነው፣ ወላሂ በብሬ ገዝቼ ነው። ቢያንስ እኔ ይሄ ጋራ ሁለተኛ መስራት ተያዝኩኝ ማለት ነው። ይሄ ጋራ ሁለተኛ ጊዜ ለፊቴ ማለት ነው። ለስጠቀም ለኢንፌክሽን ግን ምን ዘመን ተጀመርኩት ማለት ነው። መጠጣት ተጀመርኩት። ሁልጊዜ እጠጣዋለሁኝ። አልሐምዱሊላህ አሁን ግን ሰላም ነኝ። ሰላምን ብሆን እቀጥልበታለሁ ማለት ነው። ምንም አያመጣም። ሰላም ይሰጣል እንጂ ምንም የሚያመጣው ነገር የለም። ሁላችሁም ተጠቀሙት። ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። እንዲሁም የደወል ምልክቷን ሁላችሁም አዳዲስ ቪዲዮ ሼር እንዳደረግላችሁ እላችኋለሁ። በያላችሁ በሰላማችሁ ብዝት ይበልልኝ። ወዲህ ያደረጋችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።